ህዝብ አሁን እንግዲህ የሚመለከተን ቀደም ሲል እንደነገርኩ በመላው ዓለም ላይ ነው ያሉት የኛ ተመልካቾችና ኢትዮጵያ ከወጣ 37 ዓመት ነው የቆጠርነው 33 ዓመት ነው። ኦኬ ወደ ሃይማኖት ከገባ ነው 37 በዚህ ሁሉ ዓመት ኢትዮጵያ ተመልሳ አታውቅም እና አይን እንደሚገባኝ ናፍቀዋል አንተም ናፍቀው ሰዎች እውነት ቆንጆ መልስ ነው። እሺ የናፈቁ ሰዎች አሉ ኢትዮጵያ አሉ እውነት አየሩስ ስለዚህ ወደ ኢትዮጵያ የሚመለስ ምንም ሐሳብና እቅድ የለህም? እኔ ጭራሽ ዋው እኔ የሚናፍቀኝ የጌታ ነገር ብቻ የኢየሱስ ነገር ብቻ ነው ውስጤ ሞልቶት ያለው። ስለዚህ ነው ጌታ ኢየሱስን የምወደው። የማላውቀውን አይደለም፣ ሞኝ አይደለም። ዘፈን የሚሸውቁ በዘፈን ውስጥ 3 ነገሮች አሉ መሆን ያለባቸው። መታወቅ 1፣ ዝነኛ መሆን 2፣ መወደድ 3ን ማቀራብሮ የያዘ አንድ ጥላው። ያን ሁሉ ነገር የኔ ተውኩት የበለጠ አግኝቼ ሞኝ ነው። ያ ማን ነው የበለጠው? ኢየሱስ ክርስቶስ። ኢየሱስን ፊት ለፊት ከማየት የበለጠ ምን ድንቅ ነገር ነው። እኔ እንደው ሰክሬ አይደለም ወይ ተሆና ብቻ ነው እውነት ነው። እና ወደ ዘፈን ስንመጣ ዘው እስከተታችሁ እንጂ ዘፈን ውስጥ አልገባም ነበር። ለመናገር ስለዘፈን አቅም የለኝ፣ ፍላጎት የለኝ። እኔ አሁን እንደገና የሰይጣን ሙያ እንደዚህ ነበረ እንደዚህ ብዬ ለማስተካከል ወደፊትም የምመለስበት ነገር አይደለም። ደደድ በህዝብ አሁን እንግዲህ የሚመለከተን ቀደም ሲል እንደነገርኩ በመላው ዓለም ላይ ነው ያሉት የኛ ተመልካቾችና ኢትዮጵያ ከወጣ 37 ዓመት ነው የቆጠርነው 33 ዓመት ነው። ኦኬ ወደ ሃይማኖት ከገባ ነው 37 በዚህ ሁሉ ዓመት ኢትዮጵያ ተመልሳ አታውቅም እና አይን እንደሚገባኝ ናፍቀዋል አንተም ናፈቁ ሰዎች እውነት ቆንጆ መልስ ነው። እሺ የናፈቁ ሰዎች አሉ ኢትዮጵያ አሉ እውነት አየሩስ ስለዚህ ወደ ኢትዮጵያ የሚመለስ ምንም ሐሳብና እቅድ የለህም? እኔ ጭራሽ ዋው እኔ የሚናፍቀኝ የጌታ ነገር ብቻ የኢየሱስ ነገር ብቻ ነው ውስጤ ሞልቶት ያለው። ስለዚህ ነው ጌታ ኢየሱስን የምወደው። የማላውቀውን አይደለም፣ ሞኝ አይደለም። ዘፈን የሚሸውቁ በዘፈን ውስጥ 3 ነገሮች አሉ መሆን ያለባቸው። መታወቅ 1፣ ዝነኛ መሆን 2፣ መወደድ 3ን ማቀራብሮ የያዘ አንድ ጥላው። ያን ሁሉ ነገር የኔ ተውኩት የበለጠ አግኝቼ ሞኝ ነው። ያ ማን ነው የበለጠው? ኢየሱስ ክርስቶስ። ኢየሱስን ፊት ለፊት ከማየት የበለጠ ምን ድንቅ ነገር ነው። እኔ እንደው ሰክሬ አይደለም ወይ ተሆና ብቻ ነው እውነት ነው። እና ወደ ዘፈን ስንመጣ ዘው እስከተታችሁ እንጂ ዘፈን ውስጥ አልገባም ነበር። ለመናገር ስለዘፈን አቅም የለኝ፣ ፍላጎት የለኝ። እኔ አሁን እንደገና የሰይጣን ሙያ እንደዚህ ነበረ እንደዚህ ብዬ ለማስተካከል ወደፊትም የምመለስበት ነገር አይደለም። ደደድ